ጸልየላቃለሁ ንስቲ ወደ እናንተ ነው እየገፋኛል ከዛ ስመጣ ማለት ነው ኃይሌ ማን ነው ታምራላችሁ ትዋደዳላችሁ ነብይ ጸልያላችሁ ታቃለች እኔ ጸልየላችሁ አቃለሁ ባንቺ ፊት ብዙ አውሮፕላኖች ተደርድረው ማለት ነው ብዙ አርማ አላቸው አርማ ምንድነው ይሄ ስራሽ ምንድነው አሁን የግል ድርጅት ነው የሚሰራው የግል ድርጅት የራስሽ አይ አይደለም ተቀጥረሽ እሺ እግዚአብሔር በጣም ብዙ መንገዶች ይከፍታል አሜን አሁን መስሪው ስራ አይመችም እውነት ነው አደገኛ ቻሌንጅ አለበት ነው አዎ እናንተን ገና ማጋባት ገና የእግዚአብሔር ፍቃድ ይሆነ አይደለም ወይ ምናምን ማለት አይቻለም ኦሬዲ እግዚአብሔርም ጨርሷል እናንተም ጨርሳችኋል እውነት ነው ትንሽ ነገር ነው የምትጠብቁት በቅርብ ትጋባላችሁ አሜን ይሰርጋችሁ ለት እንደለበሳችሁ በማግስቱ ወይ በሶስተኛው ኑና መስክሩ አሜን 4 ልጆች ይወልዳሉ አሜን እግዚአብሔር ቤታቸውን ይሰራል ጥሩ አሜን ጥሩ ሪሌሽን አለ ይሄ ሪሌሽን እንዲቀጥልላችሁ ልጸልይ አሜን እሱ የዋህ ነው ማንንም ያምናል እውነት አንቺ ገና ካሁን ምን ይያልሽ እንደሆነ እንግዲህ አትመንሰውን አይደለም እሱ በቃ ዛሬ የተጠጋው ሁሉ ጓደኛው ነው በቃ የዋህ ልክ አይደለም ልክ ነው አባት የዋህ ነው አጨብጨባችሁ ለጌታ ምንም ፍቃድ አያስፈልገውም አንቺ መዘመር ትወጃለሽ በጣም ነው የምወደው ስለዚህ ሞክሪ በሏት ጨርሲ በሏት አዎ እግዚአብሔር ምርኳችሁን መልሷል አሜን አሜን የናንተን ፋሚሊ ምርኩ አሜን መልሷል አሜን በፋሚሊያችሁ ላይ በጣም አደገኛ የጠላት እጅ ነበር አሁን እኔ እየተናገርኩ አሜን አሜን ተነሳ አሜን 2 ወንዶችና 3 ሴቶች ባንቺ ምክንያት እግዚአብሔር ጣልቃ ገብቶ ነገራቸውን ሰርቶ ጨረሰ አሜን በቅርቡ ተጋቡ ይጋቡ እነኛ 4 ልጆች እንግዲህ ካልተጋቡ አይመጡ ስለዚህ ፈጥነው ይጋቡ አሜን ፈጥናችሁ እንደምልበት ምክንያት አለኝ ፈጥናችሁ ተጋቡ ማስጨቋይ እግዚአብሔር አንቺ እሱን እንድትጠርቢው ነው የሰጠሽ የዋህ ነው ጠርባለው ስትይ መጥረቢያ እንዳታነሽ ዱላ እንዳታነሽ እሱ የዋህ ነው ቅን ነው ጌታን ይወዳል አንቺም ጌታን ትወጃለሽ ቤታችሁ ግን የደስታ ቤት ይሆናል አሜን የሰላም ቤት ይሆናል አሜን ሴት ልጅ ይኖራቸዋል መጀመሪያ አሜን ከዛ ይቀጥልና ሴት ትመጣለች ከዛ ወንድ አሜን በቃ ይሄ ተፈጸመ አሜን አሜን ብሎ የወሰደ ሆነለት አሜን 2015 ጥር ላይ ሰርጋችሁ ይሆናል አሜን ምን ነው የሆነ የያዛችሁ ነገር አለ ተለቋል አሜን እግዚአብሔር ጣልቃ ገባ አሜን የ4 ልጆች እናት ቤታችሁ ደግሞ በጣም የሚያምር ተፈጸመ አሜን የናንተ ሰርግ ድንቅ እስከሚሆን በጣም ብዙ ታምር እስከሚሆን ድረስ ሰርጋቸው ያማረ ነው የሚሆነው አሜን ይኸው የቀና አለ መሰለኝ አሜን ይሁንልሽ ላንቺ አሜን አጨብጭባችሁ ለጌታ ስራ ሰላም ነው ሰላም ተከፈተ በርሽ ተከፍቷል አሜን በጣም የሚገርምሽ በጣም ብዙ ቦታ ነው የምትሄጂው ታመጫለሽ አጨብጭባችሁ ባላሰብክበት ባልተዘጋጀበት ድንገት ነገርን ለማበላሸት ያንተንና ያንተን ቤተሰቦች በሐዘን ግራ ለማጋባት ያደባ መንፈስ ይመታ አሜን የሆነ ጊዜ ላይ የእግዚአብሔር ሰው ለሆነ ሴት መልእክት ሲያመጣ ሞት ተሰበረ ሲላት አልታመምኩ ምን አይነት ሞት ነው የሚገጥመኝ አለች ሚሴጁ ሲመጣ ያን መልእክት ለመቀበል ልቧ ሬዲ አልነበረም ምክንያቱም ስላልታመመች በምን አይነት መንገድ ነው እኔ ምን ሆነው ምሞተው የታመመ ሰው ነው ሊሞት የሚችለው ብላ
ሄደች ይላል እንዴ ስትመሰክር ነው እንደዚህ ያለችው ግን በጣም ይገርማችሁ ነገር እግዚአብሔር የደረሰብንን ሳይሆን ሊመጣ ያለውን ያውቃል ከገባ በደንብ አርጋ ጨብጨብ ሁሉ ሰው የሚባለው ሰው የደረሰበትን ነው የሚያውቀው ሊደርስበት ሊመጣበት ያለውን የሚያውቅ አምላኩ እግዚአብሔር ብቻ ነው እግዚአብሔር እንደዚህ ያለኝ አንተንም ቤተሰቦችንም ካዘን ጠብቄያለሁ አሜን ተስፋውን ለሚባል ሰውና ላንተ የተደገሰ የሞት ድግስ አለ ያው እግዚአብሔር የማገለግለው ቅዱሱ ጌታ መሰከር ቅድም እግዚአብሔር ሰው እየጸለያለ ለኔ ጀርባን ነው የሰጠው ተወርውሮ ድንገተኛ የሆነ ነገር ሆኖ ተስፋውን ለሚባልና ላንተ ነው ማየው ጌታ ሚነግረኝ ጌታ ግን እንደዚህ ያለኝ ስለ ስሜ ስል አሜን እናንተ ዘሩስ ካለው ኪዳን ስል ከብዙ ነገር ያመለጥኩ ወጣት ነህ እውነት ነው ህይወት ምናምንቴዎች አድብተው ምናምንቴ በሚባል ታሪክ ዘመን እንዲያልቅ ካደቡብህ ብዙ እግዚአብሔር ጣልቃ ገብቶ ያስመለጠ ወጣት እንደሆነ ካያል እውነት ነው ለራስም ለቤተሰቦችም ለጓደኞችም ከዚያ ጉድ ውስጥ ያወጣክ የእግዚአብሔር ጣት ናት እውነት ነው እግዚአብሔር እንደዚህ አለኝ እንተዋወቃለን ይሄ ላንተ ምልክት ይሆን ልጄ ሆይ አለኝ ጌታ ከዚህ በኋላ ባንተ ምክንያት ታላቅ የልብ ስብራት በቤተሰቦች ውስጥ አይገባም አሜን ጌታ እንደዚህ አለኝ አስመልጥሃለሁ አሜን በቅርብ ቀን እኔ እዚህ ሀገር ነው የምትኖረው በቅርብ ቀን የማገለግለው ያው እግዚአብሔር ምስክር ትልቅ በር ተከፍቶልሃል አሜን አጨብጭባችሁ ለጌታ ክብር ይሁን ተስፋውን ለሚባል ሰውና ላንተ የተመደበ የሞት ድንገተኛ ሞት ጌታ ተስፋው የሚባል ለሁለታችሁ የተመደበ ድንገተኛ የሆነ ሞት ወጣ ድንገት ዋይ እንዲባል በማንም ሰው አእምሮ ማይታሰብ ነገር ትልቅ ሐዘን ትልቅ የልብ ስብራት እንዲሆን ሰይጣን አቀነባብሮ የጨረሰውን ፕሮግራም አለኝ ጌታ ስለ ስሜ ስል አሜን ስለ ኪዳኔ ስል አሜን አፍርሻለሁ አሜን እሲ አምልጣል በሉት ጨምሩለት በጌታ እግዚአብሔር እንደዚህ ያለ ከብዙ የወጣ ሰው ነህ እውነት ነው የምር አሁን አንተ ዓለም ላንተ ብርቅ አይደለም እውነት ነው ላይፍ የሚባለው ላይፍ ብዙዎችን መታስተምርበት እንዲህ ብታደርጉ እኮ እንዲህ ነው አይጠቅምም ብለ መታወራው ብዙ ኮርስ ያለ ሰው ነህ አንተ እውነት ነው አጨብጭበ ለጌታ ተበርሰ እግዚአብሔር ቸር ስለሆነ አንተ የቸር ጌታ ቤት ይግባ አሜን በለኝ በጌታ ስለዚህ በእውነት እኮ አንተ ማርገ ጨርሰ በቃኝ ብለ ሰብሰብ ብለ ቁጭ ያልክ ሰው ነህ እውነት ነው ያድናል ኢየሱስ አው ጨርሳል ምንም በሆነ አያምርብኝም አርፌ ልቀመጥ ነው ያልከው እውነት ነው በቃ አንተዋወቅም አይደል ስላንተ ሊነግረኝ የሚችል ማንም ሰው እዚህ ጉባኤ የለም ይሄ ያንተ ህይወት ያንተ ያሳለፍከው ላይፍ ላንተ ምልክት ይሁን እግዚአብሔር እንደዚህ ያለኝ አስመልጥሃለሁ አሜን ሰይጣን ላዘጋጀው ፕሮግራም ታልፈ አትሰጠም አሜን ድንገት የልብ ስብራት አባቴ የት ነው ያለው እዚሁ ነው እናቴ የት ናት ያለችው እዚሁ ነች የልጅ ልጅ አሜን የማየት የእድሜ ባለጠጎች ናቸው አሜን ጌታ እንደዚህ ያለኝ እናት ላይ የሚወረወረው ቀስት እንተዋወቃለን በፍጹም ለምን ታለቅሳለህ ልክ ስለሆነ ነው ያው እግዚአብሔር እንኳን አይደለም እግዚአብሔር እኮ ያወራኝ ነው የተቀጠረ ቤት ማንዩ አንዳንድ ሰዎች የቀጠሩትን ቅጥር አደገኛ የሚበሉ ምንም የሚበሉ ኤሌክትሪክም ያድርጉ ያ ቤት ሲዘረፍ አይተናል ጌታ ግን እንደዚህ ያለኝ በማይዘረፍ ድንገተኛ ሞት በማይገባ ጽኑ ቅጥር ቀጥሬያቸዋለሁ አሜን አሜን በላይ በጌታ ኢየሩሳሌምን በእሳት የቀጠረ ጌታ እናንተ ቤት ውስጥ ከዚህ በኋላ ሐዘን በቃ አሜን ጌታ እንደዚህ ያለኝ በህይወት ትኖራለች አሜን ኢለ እምታሳሳ መልካም እናት ናት አይደለም ከማህፀኗ ለወጡ ልጆቿ ማንም ሰው ሊመሰክርላት የሚችል
ማንን የደግነት ማንነት ያላት እናት ነው ማየው ጎረቤቶች ስለ እናት ምንም ክፉ ሊናገሩ አይችሉም የብዙ ሰዎች መልካም ንግግር ማውራት የሚችሉበት ማንነት ያላት እናት ናት መልካም ሴት ጌታ ግን እንደዚህ ያለኝ እሷ እናት ባንተ ምክንያት አታዝንም አሜን ይኖሩ ዘንድ አለኝ ከብዙ ነገር ያመለጡ እናት ናቸው ይኖሩ ዘንድ የልጅ ልጅ ልጅ ያዩ ዘንድ አለኝ የእድሜን ባለጠግነትን ሰጥቻቸዋል አሜን አጨብጭባችሁ ለሚሰጥ ጌታ አትሞትም በህይወት ትኖራለህ አሜን የሆነ ወቅት ላይ እም ነው የሚባለው ጋርድ ነው የሚባለው ይሄን ታውቀዋለህ ሞክሬ ምን ነበር እየሰራ ጋርድ ለሌላ ሰው እንደንትን መሄድ እንዳይነካ ከፊት ያለ ሰው እንደዛ አይነት ነገር ታውቃለህ ነበር ምሰራው ምን ጋርድነት አቤት ኢየሱስ እንዴት እንደሚወድቅ ባጭ ዘርጋ ይው እናንተ እዚህ ቤት ጌታን አለመቀደሳችሁ በእግዚአብሔር እሳት ይበላ ስንዴ ከገለባ እንደሚለይ እግዚአብሔር የማይፈልገው ነገር ከጓዳችሁ ይለይ የሚጠላው የሚጸየፈው ማንኛውም ነገር ከህይወታችን ላይ ዛሬ ይሰበር እግዚአብሔር እንደዚህ ያለኝ አሁን አንተ ለሰው ጋርድ ከሆንክ ይሄ ላንተ ምሳሌ ይሁን እኔ አውቃለሁ ጋርድ እንደሆንክ ተደዋውለናል መቼ ነው እዚህ ቸርች የመጣው ዛሬ ገና ሚስቱ ጓደኛው ቁሚ እጮኛው ሚስቱ አይደለም እጮኛው ቁሚስት ይሄን ሰው ታውቂዋለሽ ለምን ምታለቅሽው ነገርኝ ተንፍሽ ለምን ታለቅሻለሽ በጣም ነው የምወደውና ምንም እንዲሆን አልፈልግም በጣም ነው የምትወጂው ምንም እንዲሆን አትፈልጊም ካንቺ በላይ የሚወደው ጌታ አለ አይገርምሽ እንዴ ነሽና በጣም ስለምወደው ምንም ሊነካው አልፈልግም ኢየሱስ ደግሞ ጠባቂ በሞትም በህይወትም ማኖር የሚችል የሁሉ ነገር ቁልፍ በእጁ ያለ ጌታ ካንቺ በላይ ስለሚወደው ድንገት ሊያገኘው የመጣውን ገልብጦለታል አጨብጭባችሁ ለገደለሱ አመሰተ ማን ያውቃል እግዚአብሔር ቤትን ያስመድ ስለዚህ ስማኝ ይሄ ጋርድ ሆነ የሰራው አሰራር እኔ ካላወኩኝ ለኔ የሚነግረኝ ሰው ከሌለ ጌታ እንደዚህ ያለኝ ያንዳንዱ በህይወት አሳልፈ የመጣቸው እነዚያ መንገዶች እግዚአብሔር አሁን በኔ ሲናገር ላንተ እምነት ይሁን ያንዳንዱ ጎዳናዎች ላይ ላይጥል መስመር ስስት ወደ ፈለክበት ስትሄድ የፈለክበትን ስትነካ እንደፈለክ ስትሆን እግዚአብሔር የሚባል አምላክ ካንተ እንዳልተለየ ዛሬን የመኖርን ኑር ብሎ ታሪክ ቀይሮ ያኖረ ጌታ እንደሆነ ምልክት እንዲሆንልህ አሜን ከዚህ በኋላ ለእንጌታ አሜን ታሪክህን አሜን ህይወትን አሜን አሁን ያንተ ጠባቂዎች አንተ የሰው ጋርድ ነበርክ አይደል አሁን ይሉ ድንገተኛ ሞት አንተ ህይወት ላይ ባንተ ምክንያት እነዚያ በህይወት ያሉ ቤተሰቦች በሐዘን እንዳይመቱ እግዚአብሔር እንደዚህ ያለኝ ጠባቂው ሆኜ ቆሜለታል አሜን ከተናገርከው ካወራሃቸው አንድም ነገር ሳይጎድል ፈጥኖ ብዙዎች እስኪገረሙ እስኪደነቁ እሱም እንዲሆነ እንዴ እሱ እንዲሆነማ ለኔም ልጆች ተስፋ አለው ባንተ ምክንያት አሁን ሰዎች ሁሉ ጌታን ያመሰግናል አሜን አንተ ከዚህ በኋላ ያዘም ምክንያት ሳይሆን የምስጋና ምክንያት ትሆናለህ አሜን ይሄ በህይወት ላይ ተፈጸመ ጂሰስ ኔም ምንም አይሆንም አይዞሽ አራቱንም ትወልጃለሽ አጨብጭበ ለጌታ ባጭባጫ ታርካ አጨበጨብኩ ለጌታ ከሆነ ይድናል ኢየሱስ